ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ አደም ቃሲም ኑርዬ እባላለሁ እና እናቴን ያፋልጉኝ ማለት ፈልጌ ነው። እና እናቴ ጋር ተተለያየሁኝ ቢያንስ 2009 ነው የተለያየሁት እና አይቻትም አላቅም። ያለችበት ቦታ ሰንዳፋ ይባላል እና ሰንዳፋ እንደነበረች አውቅ ነበር እና እዛ የመሄድ አቅም ስለሌለኝ እና ተጎኔ ሰው ስለሌለ በቃ በመራራቅ ቻል እና ስለዚህ እናቴን መፈለግ ስለቻልኩኝ አሁን እባካችሁን የሰማችሁ ወይ ያያችኋት ካላችሁ ዚነት ደምሌ ትባላለች ወይም ደግሞ ቅጥያ ስሟ ብርቄ ደምሌ ትባላለች እና ጉትን አግብታ ትኖር ነበር እና ሰንዳፋ የሚባለው አጎቷ ማሩ ደምሌ የሚባል ነበር። እሱ አግኝቷት እንደነበረ ነግሮኛል እና ስለዚህ እባካችሁን አፋልጉኝ እና የእናት ነገር ያው የእናትን ጉዳይ ታውቃላችሁ፣ እናት ምን ያህል ከባድ እንደሆነች እና ስለዚህ እሷም ደግሞ ወድ አይደለም በቃ የኑሮውን ሁኔታ ሲምታታባት ምናምን ነው በቃ የሄደችው እና ስለዚህ በቃ ተተለያየን። እሷ 2009 አካባቢ ነው በቃ ያየኋት እና አይቻትም አላውቅም ከዛ ወዲህ እና አዲስ አበባ እንደነበረች በቃ ሰንዳፋ በምትባለው ከተማ እዛ የሆነ ምግብ ቤት እንደምትሰራ መረጃ ደርሶ ነበረ እና አቅም ስለሌለኝ እዛ የመሄድ አቅም ስለሌለኝ እና እጄ ላይ የሆነ ነገር ስላጠረኝ በቃ ማግኘትም መሄድም አልቻልኩም እና ስለዚህ እባካችሁን በወንድምነት እባካችሁን አፋልጉኝ። አጅርም አለው ደግሞ እባካችሁን ወላሂ እና ስለዚህ ሁለት ልጅ ነው ያላት። አንድ ቶፊቅ አህመድ የሚባል እና እኔ አደም ቃሲም ኑርዬ እባላለሁ እና እባካችሁን አፋልጉን። ታየናት ቆይተናል። 2009 አካባቢ ነበር። 2009 ራሷ አላየናትም። 2009 አጎቷ ነው አይቻታለሁ ያለው ማለት እና ሁለተኛ ደግሞ እዛ ቦታ ሲሄድ ደግሞ አጣት እሷ ማለት ነው እና አገር ቀይራ ነበር ያለችው። 2009 አካባቢ ሰንዳፋ የሚባለው ከተማ ትኖር ነበር እና እባካችሁን አፋልጉኝ እላለሁ እና በትህትና ጠይቃቸዋለሁ አፋልጉኝ ብዬ እና እንደዚህ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እና አሁን እኔ ማለት የፈለኩት እናቴን አፋልጉኝ ያልኩ ነው እና እናቴን የመሰለ ከባድ ነገር የለም እና እባካችሁን አፋልጉኝ። እናቴን ታየኋት በቃ ከ2009 ጀምሮ አይቻታለሁ። 2009 ራሱ ወንድሟ ነው ሰንዳፋ በሚባል ከተማ ትኖር ነበረ እና መግቢያው ጋር አካባቢ ማለት ነው የሆነ ምግብ ቤት እየሰራች እና አይቻትም አላውቅም። እባካችሁን አፋልጉኝ። እኔ ስሜ አደም ቃሲም ኑርዬ እባላለሁ እና ወንድም አለኝ። ሁለት ልጅ ነው ያላት። አንዱ ቶፊቅ አህመድ፣ እኔ አደም ቃሲም ኑርዬ እባላለሁ እና በጉትን ከተማ ትኖር ነበረ። ቢያንስ 2004 ምናምን አካባቢ ትኖር ነበር ጉትን ከተማ ማለት ነው እና እባካችሁን አፋልጉኝ። ሰንዳፋ የሚባለው ከተማ 2009 የታይታ የነበረ ወንድሟ ነግሮኛል እና ስለዚህ እባካችሁን በወንድምነት አፋልጉኝ እላለሁኝ እና ሴትየቱ ዚነት ደምሌ ትባላለች። ያትች ናት። ያው አይለይም ብዙም በጣም የቆየ ፎቶ ነው። የሚገርማችሁ ነገር በጣም የቆየ ነው እና ብዙም አይለይም ብዙም ይሄ ነው በቃ ፎቶዋ እና ስለዚህ እባካችሁን አፋልጉኝ እላለሁኝ። በወንድምነት ጠይቃቸዋለሁ።